إننا الأبطال لا نحمي الرؤوس إننا للمجد أرخصنا النفوس خالد في البر كان ليث حق في البحر ማን ነው ይመልስላቸው? የሙዓዝና የሙዓወዝ ያፍራህ ልጆች አይነት መልስ የ16 ዓመቶቹ እነዚያ የበድር ጦርነት ቀን አቢጃህልን ፍለጋ ወጡ። صف በሚስተካከለበት ጊዜ አብዱራህማን ኢብኑ አውፍ እንዲህ ይላል፣ እኔ ራሴን በሁለት ህፃናት መሃል አገኘው። ልቤ ተጨነቀ። እኔ የፈለኩት ጀርባዬን የሚጠብቁ ወንዶች ነበር። በተናገሩ ጊዜ ግን የወንዶች ወንድ እንደሆኑ አወቅኩ። አጎታችን የታለ አቡ ጀህል አሉኝ። አልኳቸው ከሱ ምን ትፈልጋላችሁ? ሰምተናል እሱ ነብዩ ሰለላሁ ዐለይሂ ወሰለም የሚሰድብ ሰው ነበር አሉ። ብታውቁት ምን ታደርጉታላችሁ አልኳቸው። ብታውቁት ምን ታደርጉታላችሁ አልኳቸው። አሉኝ በእውነተኛ የጀግና እይታ ወላሂ ካየነው አካላችን ከአካሉ አይለያይም። ወላሂ ካየነው አካላችን ከአካሉ አይለያይም። ወላሂ እሱ ከዳነ እኛ አልዳንም። በተገለጸለት ጊዜ እነሱ እውነተኞች እንደሆኑ ያለበትን ነገራቸው። እንደ ቀስት ተፈትልከው ሄዱ። ሰፎቹን እየሰነጣጠቁ በሰይፋቸው ማጣደፉት ለሞት እስኪያበቁት ድረስ ወደ ሐቢብ ተመለሱ ሰለላሁ ዐለይሂ ወሰለም በስራት እየተናገሩ እኔ ገደልኩ የአላህን ጠላት እያሉ። ዛሬ ማን ነው ለአላህ ጠላት? ማን አለው? محمد رسول الله والذين معه أشداء على الكفار رحماء بينهم تراهم ركعا سجدا يبتغون فضلا من الله ورضوانا سيماهم في وجوههم من أثر السجود